ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ የማሳያችሁ ማያ ፓኬጅ ይሆናል። ማያ ፓኬጅ በ5 ብር ገዝተን 2 ጂቢ ገዝተን ለተለያየ ሶሻል ሚዲያ መጠቀም ያስችለናል ማለት ነው። እንዴት አድርገን እንደምንገዛ እንዴት አድርገን እንደምንጠቀም አሳያችኋለሁ። በጣም ቀላል ነው። በቀን ለአንሊሚትድ 50 ብር አሁን 70 ብር ሆኗል። 70 ብር ማውጣት ወይም በሳፋሪ 85 ብር ማውጣት አይጠበቅባቸውም። ወይም ዋይፋይ ማስገባት 500 ብር 1000 ብር እንደዛ ማውጣት በወር አይጠበቅባቸውም። ቀጥታ በቀን በ5 ብር ብቻ 2 ጂቢ እናገኛለን። እሱን መጠቀም እንችላለን። በወር ብናባዛው 150 ብር ማለት ነው በቀላሉ እና ይሄ አሪፍ ቲፕ ነው። እኔ የምጠቀመው ነው። በተለይ ኤርድሮፕ የምትሰሩ ልጆች ከሆናችሁ ይህን የምትጠቀሙት በጣም አሪፍ ነው። በጣም ወጪ ቆጣቢ ነው። እንዴት አድርገን እንደምንገዛ አሳያችኋለሁ። በመጀመሪያ ወደ ሜሴጅ ላይ እንገባና 863 ላይ ኦኬ ብለን እንልካለን። ስምንት 63 ላይ ኦኬ ብለን እንመዘገባለን ለማያ ማለት ነው። ይሄው እንደምታዩት እኔ ተመዝግቤያለሁ ማለት ነው። ማቆም ስንፈልግ ስቶፕ ብለን እንልካለን። ኦኬ ብለን ቀጥታ ስንልክ ይመዘግበንና ቀጥታ 2 ጂቢ ነፃ 2 ጂቢ ለ24 ሰዓት ነፃ ይሰጠናል ማለት ነው። ይሄው እንደምታዩት ውድ ደንበኛ በጥያቄው መሰረት 2 ሜጋባይት ዴይሊ በአገዶስ ቁጥሩ አስጀምረዋል ይላል። ይሄ ቀጥታ በ5 ብር ይሄን ከገዛም በኋላ እኔ አሁን ማሳያችሁ በቲኤልኤስ ቱነል ስለሆነ እማወርደው ቲኤልኤስ ቱነል ነው ማለት ነው። ያው እንደምታዩት የተለያዩ አሉ። በኤችቲቲፒ ኢንጀክተር በሁሉም መስራት ይችላል ማለት ነው እንደምታዩት። ከዛ በኤችቲቲፒ ኢንጀክተር በተለያዩ ቪፒኤኖች መጠቀም እንችላለን። ግን አሁን እየተጠቀምን ያለነው ፓኬጅ ወይም እየመረጥነው ያለነው ቱነል ቲኤልኤስ ስለሆነ ለሁሉም የተለያየ ነው። ለምሳሌ ኤችቲቲፒ ኢንጀክተር ከሆነ ኤችቲቲፒ አለ፣ ሊንክ ከሆነ ይሄው እንደምታዩት የተለያየ ነው። አሁን እኔ የማሳያችሁ በቲኤልኤስ ስለሆነ ቲኤልኤስ ስለሚመቸኝና በጣም ፈጣን ነው። ለዛ ነው ቲኤልኤስን የመረጥኩት እንጂ ሁሉም ይሰራል። ይሄን ቲኤልኤስ ከመረጥን በኋላ መጀመሪያ ዳታችንን እናበራለን። የሚገናኝልን አይፒ 93 ወይ 231 በ3G ከሆነ ኦር በ4G ከሆነ ደግሞ 205 234 108 205 የመሳሰሉ አይፒዎች ጋር ነው ሊንክ የሚሆንልን ቶሎም ይያዝልን ማለት ነው። ቲኤልኤስ ቱነል ማያ ፓኬጅ ይላል። ይሄው ቀጥታ ቲኤልኤስ ጋር ነው እያገናኘ ያለሁት። ኮኔክት ሲሆን ራሱ ያሳየኛል። አንዳንድ ጊዜ አብዛኛውን ለ3 ሰዓት ይሰጣችሁና 3 ሰዓት ከሰጣችሁ በኋላ ያ 3 ሰዓት ሲያልቅ ማስታወቂያ እንድታዩ ያረጋችኋል። ኖቲፊኬሽን መግባት ጀምሯል። በጣም ፈጣን ነው። በጣም አስተማማኝ ነው። ብዙ ሰው ይጠቀመዋል። በመሰረቱ ያው እንዴት እንደሚገዛ ትንሽ ስለሚያስቸግር እሱ ነው ላሳያችሁ የፈለኩት። ሂሳብ ጠይቄ ላሳያችሁ። ስልኬ ላይ ምንም ብር የለውም፣ 0 ነው።